ያፌት የናታን አባቱ እንደሆነ በተኛበት በእንቅልፍ ልቡ ተናገረ። ኤፍራታም አወቀች። ኤፍራታም ጮኸች፣ ተነስ መልስልኝ፣ ንገረኝ። ለዛ ነው እየተበቀልካቸው ያለው? ስላላሳደገኝ ነው? የናታን አባት ያንተ አባት ማለት ነው? ለምንድን ነው እንደዚህ የምትሆነው? ለምንድን ነው እንደዚህ የምታሰቃየኝ? ተነስ ንገረኝ፣ በጭካኔ የተሞላው ንገረኝ፣ ተነስ እያለች ትጮኻለች። እሱም እንቅልፍ ይዞታል፣ አይሰማትም። ለምንድን ነው ግን እንደዚህ አንዱን ጫፍ ሲይዘው አንዱ ጫፍ የሚጠፋብኝ? እንደ ሀረግ የተሰበሰበ ኑሮ እፈታለሁ እያልኩኝ እርሜ ልክ አንድ ቀን ደስተኛ ሳልሆን የኖርኩት። ምን የዛን ቀን ገለህ በር ላይ ጥላይ በሆነ ትላለች ኤፍራታም። ግን እሷ አልመልስላትም፣ ተኝቷል። ኤፍራታ ግን ያፌት የናታን አባት እንደሆነ ደርሳበታለች። ናታን ምንም የተፈጠረ አልመሰለውም። ተነስቶ ደህና ሁኚ ብሎ በተኛባት ስሟት ይወጣል። ኤፍራታም እንቅልፍ አልወሰዳትም። ትነሳና ለቤዛ ትደውልላታለች። ኤፍራታም ያኔት መውጣቱን ስታውቅ ትደውልላታለች ለቤዛ። ቤዛ ደግሞ በተኛችበት በጧት ነው የደወለችላት። ታነሳዋለች። ወደ እናንተ ጋር ልመጣ ነው። ሄሎ ኤፉ፣ እንዴት አደርሽ? በሰላም ነው በዚህ ጧት ትላታለች። አዎ በሰላም ነው። ናታን እንዴት ነው ትለዋለች። አንድ ነገር ልጠይቅሽ ነበር። እናታ ቤት ይኖራል እንዴ? በጣም አስቸኳይ ነገር ነበር የምነግረው ነበር። ልመጣ ነው ትላታለች። ደህና ነው። አንቺ ክላስ ነው የተኛው። አንቺ ልትመጪ ነው? ያፌት የለም እንዴ ትላታለች። ችግር የለውም አሁን ወጥቷል። ቶሎ ሳይመለስ እመለሳለሁ። ልመጣ ነው። እሺ አንቺ ነይ ቶሎ። አንቺ እስከምትመጪ እኔም እነሳለሁ ትላታለች። እኔ የምልሽ ምንድን ነው የተፈጠረው ትላታለች። ምንም አልተፈጠረም። ቤዚዬ ናታን እንዲጠብቀኝ ንገሪው ትላታለች። ኤፍራታም ልብሷን ለባብሳ ወደ ናታ ቤት ትሄዳለች። ኤፍራታም በአንድም ሆነ በሌላ ጉዳይ የሆነ ያለውን ነገር ማወቅ አለብኝ ብላ ለባብሳ ልትሄድ ነው። በጣም ተጨንቃለች ምን እንደምትል። ቤዛም ተነስታ አልጋውን እያነጣጠፈች ነው። ዩዲት ትመጣና ዩዲትም ቤዛ እንዴት ነሽ? እንዴት አደርሽ? እንደምታደርሽ አለሁ የሚልሽ ዛሬ እኮ ምንም ተሳስተኛ አደርኩኝ ሳስብ ነበር። አባቷን ሞት ከሰማች እንዴ ያምሻል እንዴ ከአንቺ ካልተናገርሽ አፍሽን ይበላሻል። እንዴት ስልና አልጋዋ ላይ ቁጭ ታደርጋታለች። ቤዝ ቤዝ እኔ እኮ ምናልባት ከሆነ ብዬ ነው ከሌላ ሰው ከሰማች ስናወራ እስከሰማች። ቤዛም ትወጣና ውጭን ታያለች። ቆይ አንቺ ሴትዮ አፍሽን ማትስበይ ለምንድን ነው? ካላወራሽ አፍሽን ይበላሻል ማለት ነው። በድንገት ከሌላ ሰው ብትሰማ እስኪ ምን እንደምትሆን አስቢው። ቆይ ግን እያስፈራራሽኝ ነው? አይ አይደለም፣ እንደዚህ ልታስቢ ትችያለሽ። እኔ እኮ ስለ ነገሩ ሳስብና ስጨነቅ ስላደርኩ ነው። ቤዛም ሴትዮ አንቺ ነገር እያብሰለሰልሽ እንቅልፍሽን ካጣሽ የራስሽ ጉዳይ፣ እኔ ስራ አለኝ ሂጂ ትላታለች። ከዛም ሂዱት እንግዲህ እንዳንቺ ቢሆንም እንቅልፍ ነስቼ አስባለሁ። ማስብም አለብሽ ትልና ዩዲትን ትታትራለች። ይቺ ሴትዮ መቼም ካልተዋት ማውራቷን አታውቀውም። ምን ማድረግ ይቻላል ትልና ቤዛም ወደ ስራዋ ትገባለች። ታች ተሰብስበው ምግብ እየሰሩ ነው። ቤዛም ነፂም ሁላቸውም ተሰብስበዋል። ስለ ምግባር ምግብ ይሰራን አይመስልሽም ትላታለች። ግን እሱ ገኒም አለች። ኤፉም ደረሰች።
ምንም እንዳልተፈጠረ እየሳቀች ቤዝ እንዴት ናችሁ? እነዚህም ኤፉ እንዴት ነሽ? ቤዚም ኤፉዬ እንዴት ነሽ? እናቱ ምንም እንደሆነ አላውቅም፣ እስካሁን አልተነሳ፣ እስከዛ ድረስ አረፍ በይ አለቻት። ቤት ኤፍራታም ቁጭ አለች። ከመቼ ጀምሮ ነው ምግብ ማብሰል የጀመራችሁት? እኮ የሚገርም ባለሙያ ሆናልሻለች። እኔ ራሱ እኮ እየሰራ ነው። ቤዚም ግን ከመጣሽ አይቀር አንድ ቆንጆ ምግብ ለምን አትሰሪልንም? ኧረ ችግር የለውም አሳያቸዋለሁ። ከዛም ቤዛ ከኤፍራታ ጋር ቁጭ ትልና እኔ የምልሽ ናታ የሚወደው ምግብ ምን አይነት ምግብ ነው ብላ ትጠይቃታለች። እኔ የምሰራውን ምግብ ሁሉንም ይወደዋል። ቆይ ኤፍሩ ለምንድን ነው እንደዚህ ተዋክልሽ የመጣሽው? ናታን የሚያውቀው ነገር አንድ ነገር አለ፣ ለዚህ ነው የመጣው። ከዛም ናታ ይመጣ ናቱ መጣ እንዴ? እኛ እኮ ተኝተዋል ብለን ነበረ፣ ለካ ወታ አንዳንድ ስፖርት ልትሰራ። ከዛ ናታም ይመለስና ነፂም ለካ አንተ ስፖርት ልትሰራ ወታለኝ። አይ እንዳልቀሰቅሳችሁ ብዬ እኮ ነው፣ ጧት ቀስ ብዬ የወጣ ነው። ኤፍራታ መነጋገር አለብን። ትችያለሽ። አይ እዚህ መነጋገር አልችልም፣ ሻወር ልውሰድና ቤዛ ክላስ ጠብቂኝ፣ እዛ መነጋገር እንችላለን ይላትና ናታም ወደ ፎቅ ይወጣል። ኤፍራታም ወደ ቤዛ ክላስ ትገባለች። ኢፉዬ ቤዛ ክላስ ገብታ እየጠበቀች ነው ናታም ደግሞ ተጣጥቦ ይመጣል። መጣ ናታ ልብሱን ቀይሮ መጣ። እየተነፈሰ ነው። ለምንድን ነው ያፈል? ይኸው መጥቻለሁ። ልነግርኝ የፈለግሽው ምንድን ነው? እንዴት ነው የኔ ናታ? ደህና ነኝ። ምን እሆናለሁ ብለሽ ነው? በተፈጠረው ነገር በጣም አዝኛለሁ። እሱ ልነግሪኝ ነው እዚህ ድረስ የመጣሽው? አይ ስለሌላ አስፈላጊ ነገር ልነግርህ ነው የመጣሁት። ስለ አንተና ስለ ያፌት የምነግርህ ነገር አለ። ናታን በጣም ይስቃል። ተገርሞ በጣም ይስቃል። ስለ እኔና ስለ ያፌት ኧረ እባክሽ እያለ እየቀረባት ይሄዳል። እሷ ደግሞ ስታይኝ የሚያሸፉብኝ ይመስለኛል። ስትሄጂና ስትመጪ አጨብጭቤ የሚቀበልሽ ይመስልሻል? ከዛበት እንደምታስበው አይደለም። እባክህ ተረጋጋና አዳምጠኝ። ስሚኝ ኤፍራታ፣ ለአንዴና ለመጨረሻ ጊዜ ልንገርሽ። ከዚህ በፊት ደጋግሜ ልናገርሽ ሞክሬያለሁ። ለፍቅራችን ብዙ ዋጋ ከፍያለሁ። ይኸው እያየሽ አሁንም አንድም ሳታዝንልኝ በስሜት ተገፍተሻል። አሁን ደግሞ ከዚህ በኋላ አንቺን ማየትም ሆነ መስማት አልፈልግም። ጭራሽ እዚህ የመጣሽው ስለ ያፌት ልትነግሪኝ ነው የመጣሽው? እባክህ እንደዛ አይደለም። አንድ ጊዜ ተረጋጋና አዳምጠኝ። አሁን እኔ መጫወቻ አይደለሁም። ውጭልኝ ከዚህ። በጣም ይጮህባታል፣ ትደነግጣለች። እሷም በጣም ደነገጠች። ሻንጣዋን ያዘች እና ዘወራለች እና አዘነች። የኔ ናታን እኔን ነው ሂጂ ውጭልኝ አልከኝ? አንቺን? አዎ አንቺን ነው። ሂጂ ውጭ ይላታል። ደግሞ አሁንም ምናልባት ባለቤት ይሄድ አንደው እያለ እየተጨነቀ ይሆናል ይልና ይሰቃል፣ ያፌዝባታል። ውጭ ይላታል። እሷ ደግሞ በጣም ታዝናለች። ኤፍራታ አፏን ይዛ ወጣች። ኤፍራታ ደግሞ ነስራት አለቀሰች። ናታም ግድግዳውን በስሜት ይመታል። በሩን እየመታ ነው። እሷም እየሰማችው ነው። በጣም ይናደዳል። እፉዬም እያለቀሰች ነው። እያለቀሰች ወጣች። ወደ ታች ወደ ሳሎን ወጣች። ልትሄድ ነው ወደ ቤቷ።
ኢፉም እየሮጠች ትታቸው ወጣች። ቤዛ እና ነፂም ቆመው ናታም ወረደ ቁጭ አለ ከነሱ ጋር። በጣም እናቱ ልጅቷ ምን አድርገሃል ነው? ቆይ ግን እያደረግህ ያለው እየገባኝ አይደለም። ወንድሜ ንገረኝ እንጂ ምንድን ነው የተፈጠረው? ምንም አልተፈጠረም። እንድንነጋገር ፈልጋ ነበር። ተነጋገር፣ ጨረሰች፣ ሄደች። ነፂ ቆይ አንተ ልጅ ግን እያደረግህ ያለከውን ነገር ታውቀዋለህ? የምታደርገውን ነገር በኋላ እንዳትጸጸትበት። ቤዚም አዎ ነፂ እውነቷን ነው። በኋላ አሁን የምታደርገውን ነገር በኋላ እንዳትጸጸትበት። ቢኒም ይመጣል። ቢኒ እንኳን ደህና መጣ። በሰዓቱ ነው የደረስከው። በቃ እንሄድ፣ ምግብ እንብላና እንሄድ። ወደ የት ቤዛ? ማን የሰራው ሊበላ? እስካሁን እስከሚመጡ እየተጠበቀ ነበር። እናንተ ናችሁ የምትሰሩት። መች ተሰራና? ከዛ ስራ አለብን። በቃ ካልተሰራም እኔ ምግብ መስራት አልችልም። ካልተሰራም በቃ ውጭ እንበላለን። ቢኒ እንሄድ ወደ ስራ። ቢኒም ፈቃደኛ ከሆንክ እኔ እሰራለሁ። ነፂና ቤዛ የሚሳሳቁና እኔ ይስራለሁ ከፈቀዳችሁልኝ እሰራለሁ። ቢኒ ምን እያልክ ነው? ከፈቀዳችሁልኝ እሰራለሁ። አስቸኳይ ስራ እንዳለብን ታውቃለህ። ሰርተን እንወጣለን። ምንም ችግር የለም። ልብስ ቀይረህና እና እንሰራለን። እኔ ችግር የለኝም። እንደዚህ እኔ እሰራለሁ። ተያይዘው ወደ መተዋ ገቡ። ቢኒም ጃኬቱን አወለቀ። ወደ መተዋ ዛሬ የሚሰሩት ሁለቱ ናቸው። ነፂና ቤዛ ቁጭ ብለው እያዩ ነው። እነሱ እየከታተፉ እየሰሩ ነው ያለው። ውድ የዩቲዩብ ተከታታዮች ላይክ፣ ሰብስክራይብ እያደረጋቸው አበረታቱኝ። ቀጣዩን ክላስ ደግሞ